ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ጥቅምት 24 1999 በቱርክ አንታሊያ ግዛት በሚገኝ የሴቶች መኝታ ቤት ውስጥ ከሌሊቱ 10 ሰዓት ከ38 ደቂቃ ላይ ነው። ይህኔ ኤሊፍ የተባለች ወጣት በምን ስትሰቃይ እናያለን። ምንም እንዳይሰማ እየተጠነቀቀች ወደ መጸዳጃ ቤት በመግባት ሴት ልጇን ትወልዳለች። ህፃኗ መጮህ ስትጀምርና ኤሊፍ ምን ማድረግ እንዳለባት ግራ ሲገባት ድምጿ እንዳይሰማ በመስጋት ህፃኗን በመጸዳጃ ቤቱ መስኮት ወደ ውጪ ለመጣል ትሞክራለች። ከ18 ዓመት በኋላ ኤሊፍ በእስር ቤት ሆና በህልሟ ያንን አስፈሪ ቀን እያየች በለቅሶ ትነቃለች። ልጇን ለመጣል የሞከረችበትንና እህቷ ዳምላ ልጇን ነጥቃ የወሰደችበትን ያን ቀን እንደ ትልቅ ጠባሳ ሁልጊዜ ይከተላታል። አብሯት የታሰሩ ሴቶች ሁሉ በለቅሶ ይነቃሉ። የቅርብ ጓደኛዋ ካውሰር መታ ይሄ ህልም ብቻ ነው፣ ሁሉም ነገር አልፏል በማለት ታጽናናታለች። ኤሊፍ ግን ይህ ስቃይ መቼም አይቆምም ብላ ታለቅሳለች። ያንን ሁሉ ያደረገችው ሆን ብላ ሳይሆን በፍርሃት ተውጣ እንደነበረ ለካውሰር ትነግራታለች። ካውሰርም ዛሬ ከእስር ቤት የምትወጣበት ቀን በመሆኑ ደስተኛ መሆን እንዳለባትና እያለቀሰች እንደገባች ሁሉ እየሳቀች መውጣት እንዳለባት በመናገር እንድትጠነክር ትመክራታለች። ኤሊፍ ግን ልጄ እናቴ አትለኝም፣ ይቅር አትለኝም በሚል ስጋት ተውጣለች። ይህኔ ካውሰር ኤሊፍን ማበረታቷን ትቀጥላለች። ልጅሽ አንድ ቀን እናቴ ማለቱ አይቀርም ትላታለች። ኤሊፍ ግን ነገሩ ቀላል እንዳልሆነና ልጇ እስከዛሬ የት ነበርሽ፣ ለምንስ ታሰርሽ ብላ እንደምትጠይቃት ታውቃለች። በተጨማሪም ልጇ ላለፉት ዓመታት ሁሉ አክስቷ ዳምላን እንደ እናቷ ስታይ ስለኖረች እውነቱን ስታውቅ የምትሰጠው ምላሽ ያስፈራታል። ኤሊፍ ልጄን ሳገኛት ብቻ ነው በሁለት እግሬ መቆም የምችለው በማለት ቁርጠኝነቷን ትገልጻለች። ይህኔ ካውሰር ለእህትሽ የምትወጪበትን ቀን ነግረሻታል ብላ ስትጠይቃት ኤሊፍ ልጄን ይዛ እንዳጠፋ አልነገርኳትም ትላታለች። ካውሰር ግን እህትሽ እኮ ናት ልጅሽን ላለፉት 15 ዓመታት ስታሳድግ የኖረችው፣ ምንም ቢሆን እህትሽ ናት በማለት ትቆጣታለች። ኤሊፍ ግን በማንም ላይ እምነት እንደሌላት አልፎ ተርፎም በእህቷ ላይም ጭምር ጥርጣሬ እንዳደረባት ትናገራለች። በዚህ ጊዜ ካውሰር ኤሊፍ እህቷን እየበደለቻት እንደሆነና እህቷ ዳምላ ዘይነብን ተንከባክባ እንዳሳደገች መጥፎ ሰው ብትሆን ኖሮ ገና ድሮ ይዛት ትጠፋ እንደነበረ፣ ስለዚህ እህትሽ ላይ መጨከን የለብሽም፣ አንቺ የዘይነብ እውነተኛ እናት መሆንሽን አምነሽ በራስ መተማመን ሊኖርሽ ይገባል ትላታለች። በሌላ በኩል ደግሞ ዘይነብ በአክስቷ ዳምላ አቅፍ ውስጥ ሆና ስትነቃ እናያለን። ዘይነብ አክስቷን እንደ እናቷ ስለምትወዳት ተለይታ መተኛት አልቻለችም ነበር። ዳምላ ግን ጀርባሽ እንዳይታመም አልጋሽ ላይ በስነ ስርዓት ተኚ በማለት በህገ ወጥ መንገድ የመሰረተችውን እናትነት በፍቅር ትገልጻለች። በዚህ ሰዓት የዘይነብ ያጎት ሚስት አይታን ወደ ክፍሉ ገብታ አያቷ ስለነቃ በፍጥነት ሄዳ ዳቦ እንድትገዛ ዘይነብን ታዛታለች። ዳምላ ዘይነብ ሌሊቱን ሙሉ ስታጠና ስላደረች እንድታረፍ ብትፈልግም አይታን ግን በዘይነብ ላይ መጨከን ትወዳለች። እንዲያውም አይታን ለዳምላ የእሷ ልጅ ቢናር ረጅምና ቆንጆ ያልሆነችው ዘይነብ የሷን ጡት አብራ ስለጠባች እንደሆነ ትናገራለች። ዳምላ ግን ወላጅ አልባ ልጅ ማጥባት ትልቅ በረከት እንደሆነ፣ እንዲህ አይነት መጥፎ ንግግር መናገር እንደሌለባት ትነግራታለች። ኤሊፍ ከእስር ቤት ለመውጣት ስትዘጋጅ ካውሰር አንድ ምክር ትሰጣታለች። የወንድሟ ልጅ አሊ ኡስማን እንዲረዳትና በምንም አይነት ሁኔታ ውስጥ ሆና ችግር ውስጥ እንዳትገባ፣ ምክንያቱም በቅድመ ሁኔታ ስለተፈታች ድጋሚ መታሰር እንደሌለባት ታስጠነቅቃታለች። ኤሊፍም ቢርባትም ወይም ብትሞትም እንኳን ዳግመኛ ወደዚህ እንደማትመለስ በመናገር ቃል ገብታ ትወጣለች። ከእስር ቤት ስትወጣ ኤሊፍ በሁለት ስሜት ውስጥ ነች። በአንድ በኩል ነፃነቷ ደስ ቢያሰኛትም በሌላ በኩል ለ18 ዓመታት የተነጠቀችውን ልጇን ቤተሰቦቿ እንዴት እንደሚመልሱላት እያሰበች ትጨነቃለች። ልጇን ለማግኘት በምታደርገው ጉዞ የትኛውንም መሰናክል ለመርገጥ ትቆርጣለች። በመንገድ ላይ አንድ አባት በልጁ ላይ ሲጮህ ስታይ የራሷን አባት ክብሩን እንዳጎደለችው ተናግሮ ከአባትነት የካዳትንና የጨከነባትን የድሮ ትዝታ ትዝ ይላታል። በመጨረሻም ኤሊፍ ወደ አባቷ ቤት አካባቢ ትደርሳለች። ከሩቅ ሆና ቤቱን እያየች ወደ ዳምላ ስልክ ትደውላለች። ዳምላ ስልኩን ስታነሳው የስልክ የሟች እናቷ እንደነበረና አሁን እሷ እየተጠቀመችበት እንደሆነ ትናገራለች። በዚህ ጊዜ ኤሊፍ ድምጿን ለማውጣት ስትንቀጠቀጥ ዳምላ የኤሊፍን ድምጽ መሆኑን ስላወቀች ክርክሯን ትታ ትደነግጣለች። ዘይነብም ንግግሯን እንዳሰማው ወደ ውጪ እንድትወጣ ካደረገቻት በኋላ ኤሊፍን እንዴት ልታገኛት እንደቻለች ትጠይቃታለች። ኤሊፍ ግን በደጃፉ ላይ መቆሟን ስትነግራት ዳምላ ደንግጣ በፍጥነት ወደ ውጪ ትወጣለች። ዳምላ መጀመሪያ ላይ ኤሊፍ ከእስር ቤት አምልጣ የመጣች መስሏ ሰግታ ነበረ። ነገር ግን ኤሊፍ በቅድመ ሁኔታ እንደተፈታች ስትነግራት ተረጋግታ ትሰማታለች። ዳምላ ኤሊፍ በወጣችበት ቀን ባለመምጣቷ ይቅርታ እየጠየቀች አሁን ግን ቤተሰቦቿ እንዳያዩትና ችግር እንዳይፈጠር ለጊዜው እንድትሄድ ትማጸናታለች። ከአንድ ሰዓት በኋላ ደውላ እንደምታገኛት ቃልም ትገባላታለች። ኤሊፍ አባቷ ይሄንን ቢሰማ ቤቱን በላያቸው ላይ እንደሚያፈርሰው ስለምታውቅ ለጊዜው ለሌላ ሰው እንኳን እንዳትናገር ተስማምተው ይለያያሉ። በሌላ በኩል የዘይነብ ቤተሰቦች ቁርስ ላይ ተሰብስበው እናያለን። ዘይነብ ከአጎቷ ጋር እየተቀላለደች ስትጫወት አይታን በቅናት ትቃጠላለች። እንዲያውም የዘይነብን እውነተኛ ማንነት የወላጆቿን ታሪክ ነግራ ልታሳፍራት ትመኛለች።
ይሄኔ ቢናር አዲስ ጫማ እንዲገዛላት አባቷን ትጠይቃለች። አባቷ ግን አቅሙ እንደሌለው ሲነግራት አያቷ ሐሰን እኔ እገዛልሻለሁ ይላታል። ነጂማ ደግሞ ለዘይነብ አዲስ ስልክ እንዲገዛላት ትጠይቃለች። በዚህ ጊዜ ሐሰን በቁጣ ገንዘብ እንደማያተም ተናግሮ ለምን እናቷ ዳምላ ትገዛላትን ብሎ ይጮሃል። ነጂማም ዳምላ ደሞዟ ለቤት ወጪና ለልጇ ትምህርት ቤት ብቻ እንደሚበቃ ትገልጻለች። አይታን ግን ጣልቃ በመግባት የዘይነብ ስልክ መጠገን ይችላል፣ አዲስ አያስፈልግም በማለት ነገሩን ታበላሻለች። በመጨረሻም ኤሊፍ ከቤቱ ራቅ ብላ ቆማ አባቷና እናቷን ከሩቅ ስትመለከት እናያለን። ልቧ ለመጠጋትና ለመገኘት ቢመኝም ፍርሃትና የቀድሞ ቁስል ይይዛታል። በዚህ መሃል ዘይነብ ከቤት ትወጣለች። ከዚያም በኋላ ኤሊፍ ከአሊ ኡስማን ጋር ተገናኝታ ምሳ እየበላች እያለ በጣም ተርባ እንደነበር ይታያል። አሊ ኡስማን ሊያግዛት እንደሚፈልግና የሚጠጣ ነገር ትፈልግ እንደሆነ ይጠይቃታል። በዚህ መሃል ከእህቷ ከዳምላ ስልክ ይደወልላታል። ከግማሽ ሰዓት በኋላ እንደምታገኛት ስትነግራት ኤሊፍ ከአሊ ጋር ተሰናብታ ለመሄድ ትነሳለች። ይሄኔ አሊ ኡስማን ለኤሊፍ የገንዘብ ፖስታ ይሰጣታል። ኤሊፍም በገንዘቡ ብዛት ትገረማለች። ይሄ በጣም ብዙ ነው፣ ልመልስልህ አልችልም ትለዋለች። አሊ ኡስማን ግን ይህንን ያደረገው ለአክስቱ ለካውሰር ሲል እንደሆነና እንድትመልስለት እንደማይፈልግ ይነግራታል። ኤሊፍ ግን ስራ ስትጀምር በደሞዟ እንደምትመልስለት ቃል ትገባለች። አሊ ኡስማንም የት እንደምትኖር ሲጠይቃት ጃንሱ ከተባለች የእስር ቤት ጓደኛዋ ጋር እንደምትኖር ትነግረዋለች። አሊ ኡስማንም ማንኛውም ችግር ከገጠማት ሳታመነታ ወደሱ እንድትመጣ ይነግራታል። በመቀጠል ኤሊፍ ከእህቷ ከዳምላ ጋር ትገናኛለች። ዳምላም የቤትና የሥራ ነገር እንደምታመቻችላት ቃል ትገባለች። ኤሊፍ ስለ ልጇ ስለ ዘይነብ ስትጠይቃት ዳምላ ዘይነብ አሁን የዩኒቨርሲቲ ተማሪ እንደሆነች በስነ ጽሑፍ ዘርፍ ትልቅ ተሰጥኦ እንዳላትና ዘይነብ ዴፍሬት የሚል የራሷ ድረገጽ እንደከፈተች በዚህ ድረገጽ ላይ ብዙ ተከታዮች እንዳሏት ዳምላም ዘይነብን እንደ እናት ሆና ስለምታውቃት ዘይነብ ሁልጊዜም ጽሑፎቼን አታነቢልኝም ብላ እንደምታማርር ለኤሊፍ ትነግራታለች። ኤሊፍ ዛሬ የዘይነብ የልደት ቀን መሆኑን ስታውቅ ከቦርሳዋ ውስጥ አዲስ የገዛችውን ውድ ስልክ ታወጣለች። ስልኩን ለዳምላ ሰጥታ ለዘይነብ እንድታደርስላት ትለምናታለች። ዳምላ ግን ይሄ ስልክ በጣም ውድ ነው፣ ለዘይነብ ባደርስላት ቤት ውስጥ ያሉት ሰዎች ከየት መጣ ብለው መጠየቃቸው አይቀሬ ነው። አንቺ ገና ከእስር ቤት እንደወጣሽ እንዲህ አይነት ውድ ነገር እንዴት ልታገኝ ቻልሽ? ትላታለች። ኤሊፍም በዳምላ እምቢተኝነት ትበሳጫለች። ይሄ ስልክ ለልጄ ከብዙ ዓመታት በኋላ የገዛው ስጦታ ነው፣ እንዴት አታደርሽልኝም ብላ ትጮህባታለች። ዳምላ ግን አሁንም ነገሩ ችግር እንደሚፈጥርባትና ኤሊፍ ለጊዜው ታግሳ ሌላ ጊዜ የማይጠረጠር ቀላል ስጦታ እንድትገዛ ትመክራታለች። በመጨረሻም ዳምላ መሄድ እንዳለባት ነግራ ኤሊፍን እዚያው ትታት ልትሄድ ስትል ኤሊፍ ግን በኃይል ይዛ ታስቆማታለች። ልጇን መመለስ እንደምትፈልግ በቁርጠኝነትም ትነግራታለች። በዚህ ጊዜ ዳምላ ተቆጥታ ኤሊፍን እንዲህ ስትል ትቆጣታለች። አሁን ነው ልጅ እንዳለሽ ትዝ ያለሽ? ገና እንደተወለደች ልትገያት የሞከርሽው አንቺ አይደለሽ? እስር ቤት ልታይ ስትመጣ ፊትሽን ያዞርሽባትስ? በማለት ያለፈውን መራራ ታሪክ ታስታውሳለች። ዳምላን በመቀጠል ዘይነብን በእኔ ስም እንዳስመዘግባትና እናቷ እንደሆነ የለመንሽኝ አንቺ ነሽ፣ ዳግመኛ እንደማታያትም ነግራት እንደነበረ ስትናገር ኤሊፍ ግን በዛ ጊዜ በጭንቀት ውስጥ እንደነበረችና አሁን ግን በጣም እንደተጸጸተች እየተማጸነች ትነግራታለች። ዳምላ ግን ጸጸትሽ አሁን ፋይዳ የለውም፣ በጣም ረፍዷል ትላታለች። ዘይነብ ላለፉት 15 ዓመታት እውነት መስሏት በውሸት ስትኖር መቆየቷን ስታውቅ የሚሰማትን ስቃይ ኤሊፍ እንዳልተረዳችው ትነግራታለች። ኤሊፍ በጥሩ ሁኔታ ልናስረዳት እንችላለን ብትልም ዳምላ ግን በንዴት ምን ተብሎ ይነገራታል? ገና እንደተወለድሽ ልትገልሽ ሞክራ ነበረ ወይስ ላለፉት 15 ዓመታት ልታይሽ አትፈልግም ነበር ተብሎ ነው የሚነገራት? ዘይነብ አሁን የ18 ዓመት ወጣት ናት። እውነቱን ስታውቅ ወደ አንቺ ትመጣለች ብለሽ ካሰብሽ ተሳስተሻል። የልጅሽን ህይወት ከማጥፋትሽ ውጪ የምታተርፊው ነገር የለም ትላታለች። ኤሊፍም እሷ የኔ ልጅ ናት ብላ ስትጮህ ዳምላ ግን አንቺ ልትገያ ስትሞክሪ እኔ ህይወት የሰጠዋትና ያሳደግኳት እኔ ስለሆንኩኝ የኔ ልጅ ናት ብላ በድፍረት ትመልስላታለች። ከዚህ ክርክር በኋላ ዳምላ ወደ ስራዋ ከመሄዷ በፊት ቡና ለመግዛት ካፌ ትገባለች። እዛም አድናን የተባለ ሰው ይታያል። እሱም በዳምላ ውበት ተማርኳል። በካፌ ውስጥ ያለው ሰራተኛ ለዳምላ የተዘጋጀውን ቡና ለአድናን ሲሰጠው ዳምላ ትበሳጫለች። አድናንም ይቅርታ ጠይቆ ቡናውን ይመልስላታል። በኋላም ዳምላ በምትሰራበት ኩባንያ ውስጥ አድናን ሲገባ ታየዋለች። አድናን ዳምላ ስለሱ ስታማር ሰምቷት ስለነበረ ለምን እንደተቆጣች ይጠይቃታል። በዚህ ሰዓት የዳምላ ስራ አስኪያጅ ኦጉር ወደ ቢሮ ይገባል። ዳምላ ለአድናን ባሳየችው ባህሪ ተጸጽታም ይቅርታ ጠይቀዋለች። ኦጉርም አድናን ምርቶቹን ወደ ውጭ የሚልክ ትልቅ ኩባንያ እንዳለውና ለአዳዲስ ምርቶቹ የአልበም ዲዛይን እንዲሰራለት እንደሚፈልግ ይነግራታል። አድናን በዳምላ ብቃት እንደሚተማመንም ይገልጻል። አድናን ከባለቤቱ ጋር ያለው ግንኙነት እየቀዘቀዘ በመምጣቱ በህይወቱ ደስተኛ አይደለም። ዳምላ ስለ አድናን ማሰብ ብትጀምርም አሁን ለፍቅር ጊዜው እንዳልሆነ ራሷን ለማሳመን ትሞክራለች። ከዚህ በኋላ ኤሊፍ ጓደኛዋ ጃንሱ ስልክ ባለማንሳቷና ዳምላም ስለ ልጇ ዘይነብ የተናገረችው ነገር ትዝ እያላት በጣም አዝና በጎዳና ላይ ትዞራለች። ይሄኔ አሊ ስለደወለ ስታለቅስ ሲሰማት ሊረዳት እንደሚመጣ ይነግራታል። በሌላ በኩል ዳምላ አዲሱን ስልክ ይዛ ቤት ስትገባ
ሐሰን ስልኩን አይቶ ይቆጣል። ለወንድምሽ ገንዘብ ስትከለኪ ቆይተሽ አሁን ለዘይነብ ውድ ስልክ የሚሆን ገንዘብ ከየት አገኘሽ በማለት ይወቅሳታል። ኤሊፍ ከአሊ ጋር ከተገናኘች በኋላ ያለፈውን ታሪኳን እያለቀሰች ትነግረዋለች። በዚህ ሰዓት የአድናን አባት ቼቲን በምግብ ቤት ውስጥ ሆኖ ንግግሯን በድብቅ ይሰማል። የልጇ አባት እንደከዳት፣ የልጇ አባት ደግሞ እርግዝናዋን ካላቋረጠች እንደሚገላት እንደዛተባት ትናገራለች። ቼቲን ይህንን ሲሰማ ያለፈውን ታሪኩ ትዝ ይለዋል። ኤሊፍ ግን ያንን ክፉ ሰው አግኝታ ለመበቀል ትመኛለች። ከዚህ በኋላ ኤሊፍ ከእስር ቤት መውጣት አለ ጃንሱ ትነግራታለች። ጃንሱ ግን ኤሊፍን ለማስጠጋት ብትስማማም በሁኔታው ተጨንቃለች። ምክንያቱም ጃንሱ የቼቲን ቅምጥ ነች። ቼቲን ወደ ቤቷ እንዲመጣ ብትጠይቀው እሱ ግን ስራ እንዳለበት ነግሮ ይቅርታ ይጠይቃታል። ከዚህ በኋላ ቼቲን ሾፌሩ ኤሊፍን እንዲከታተላት ያዘዋል። ኤሊፍ ጃንሱ ቤት መግባቷን ሲያረጋግጥ በቁጣ ተመልቶ እዛው ይሄዳል። ጃንሱ ቀደም ሲል ኤሊፍን ለማዳን ስትል ልጇ ሞታለች ብላ ቼቲንን ዋሽታው ነበረ። ነገር ግን ቼቲን ውሸቷን ደርሶ ሁለቱንም ሴቶች ይደበድባቸዋል። ኤሊፍ የልጇን ቦታ እንድትናገር ቢያስገድዳትም እምቢ ትላለች። በመጨረሻም ኤሊፍ ቼቲንን እግሩ ላይ በቢላዋ ወቅታው ከጃንሱ ጋር ለማምለጥ ትሞክራለች። በማግስቱ ጠዋት አድናን የአባቱን የእግር ቁስል ያያል። አባቱ በስልክ ሲጮህና ያደረሰብኝን ሰው አገኘዋለሁ ሲል ይሰማል። አድናን ነገሩን ለማጣራት ወደ ጃንሱ ቤት ይሄዳል። እዛም ጃንሱ ተደብድባና አዝና ሲያገኛት ምን እንደተፈጠረ ይጠይቃታል። ጃንሱም አባቱ ቼቲን ከ18 ዓመት በፊት ከኤሊፍ ጋር የአንድ ሌሊት ግንኙነት እንደነበረው እንዳወቀ፣ ያን ጊዜ አድናን ሰክሮ ስለነበረ ጉዳዩን ባያስታውስም ኤሊፍ ግን አርግዛ ሴት ልጅ እንደወለደች፣ አባቱ ልጅቷንና ኤሊፍን ለማጥፋት እየፈለጋቸው እንደሆነ ትነግረዋለች። ይሄኔ አድናን ወደ ኩባንያው በመሄድ አባቱን ይጋፈጠዋል። እንዴት ልጅ እንዳለኝ ትደብቀኛለህ ብለው ይጮህበታል። ቼቲን ግን ይህንን ያደረኩት አንተና ቤተሰብን ከስም ማጥፋትና ከገንዘብ ፈላጊዎች ለመጠበቅ ነው በማለት ራሱን ይከላከላል። አድናን ግን በአባቱ ድርጊት በጣም ተናዶ አንተ የምታስበው ስለ ገንዘብ ብቻ ነው፣ እኔ ግን ልጄን ፈልጌ ያገኛታለሁ፣ ካንተም እጠብቃታለሁ ይለዋል። በሌላ በኩል ሐሰን ዘይነብና ፒናር ሳሊ ከሚባል ወጣት ጋር ቆመው ሲያወሩ በድንገት ይደርስባቸዋል። ዘይነብ ፒናርን ከዚያ ልጅ ለማራቅ እየሞከረች ቢሆንም ሐሰን ግን ነገሩን በተሳሳተ መንገድ ይረዳዋል። እንደ እናትሽ ክብር የሌለሽ ነሽ በማለት ዘይነብን ይደበድባታል። ወደ ቤት ወስዶም ክፍሏ ውስጥ ይቆልፍባታል። ከእንግዲህ ወደ ዩኒቨርሲቲ እንደማትሄድም ይዝታል። ዳምላ ወደ ቤት ስትመለስ ልጇ ታስራ ስታገኝ በጣም ትናደዳለች። አባቷ ሐሰንንም ትጋፈጠዋለች። የልጄን ክብር መንካት የኔን ክብር መንካት ነው ብላ ብትከራከርም ሐሰን ግን የዛሬ 18 ዓመት ዳምላ ያለ ጋብቻ አርግዛ ያመጣችበትን ውርደት እያነሳ ይጮሃል። ዘይነብ ለምን አያቷ እንዲህ እንደሚጠላት ስትጠይቅ ዳምላ አባትሽ ከመጋባታችን በፊት ነው የሞተው፣ ለዛ ነው አያትሽ የሚቆጣው በማለት እውነቱን ደብቃ ትነግራታለች። በማግስቱ ጠዋት ዳምላ አባቷ ሳያውቅ ዘይነብን ወደ ትምህርት ቤት ትልካታለች። በዚህ መሃል ጃንሱ የአድናን ልጅ ዘይነብ የምትኖርበትን አድራሻ ለአድናን በጭንቀት ትልክለታለች። አድናንም ወደ ተላከለት አድራሻ ሄዶ በሩን ሲያንኳኳ በሩን የከፈተችው ዳምላ በመሆኗ ሁለቱም በድንጋጤ ተያያሉ። አድናን የሚፈልጋት ልጁ የዳምላ ልጅ መሆኗን ገና አላወቀም። በተመሳሳይ ሰዓት ኤሊፍ በዩኒቨርሲቲው ደጃፍ ላይ ዘይነብን ትጠብቃታለች። ዘይነብን ስታያት ስሟን ጠርታ ትቀርባታለች። በጣም አስፈላጊ ጉዳይ እንደምትነግራት ገልጻ ልታናግራት ትሞክራለች። ዘይነብ ግን እቺ ሴት ትክክለኛ እናቷ መሆኗን በፍጹም አልጠረጠረችም። አድናን ወደ ዳምላ ቤት በመሄድ እንድታናግረው ይጠይቃታል። ሐሰን ግን በሩ ላይ ሲያያቸው አድናን ለስራ ጉዳይ እንደመጣ በመግለጽ ሁኔታውን ያረግባል። ዳምላ ከአድናን ጋር ወደ ካፌ ትሄዳለች። እዚያም አድናን ገዳይ የሆነውን ጥያቄ ያቀርብላታል። ትናንትና ነው የ18 ዓመት ልጅ እንዳለኝ ያወቅኩት። ወደ ተሰጠኝ አድራሻ ሲሄድ ግን አንቺን አገኘሁሽ። ምን እየተካሄደ እንደሆነ አስረጅኝ። ይሄኔ ዳምላ በድንጋጤ ትርበተበታለች። መልስ ለመስጠት ጊዜ ለማግኘት ወደ መጸዳጃ ቤት ትሄዳለች። በሌላ በኩል ኤሊፍ ከዘይነብ ጋር ለመነጋገር ትሞክራለች። የዘይነብ ዩኒቨርሲቲ ጓደኛዋና የሚያፈቅራት መርት አብሯቸው ይቀመጣል። መርት ኤሊፍን የዘይነብ እናት መስላው ነበረ። ኤሊፍ ግን እናቷ እንዳልሆነች ትነግረዋለች። ኤሊፍ ዘይነብን ለመቅረብ ስትል ጽሑፎችሽን አንብቤ አድንቄሻለሁ በማለት ተዋሻታለች። ዘይነብም ማንም አመስግኗት ስለማያውቅ በጣም ትደሰታለች። ከዚህ በኋላ ኤሊፍ ሁለቱን ወጣቶች እያየች በጣም ትመጣጠናላችሁ ስትላቸው ዘይነብ ታፍራለች። ዳምላ ከመጸዳጃ ቤት ሆና ወደ ኤሊፍ ትደውላለች። አድናን የዘይነብ አባት መሆኑን አውቃ እንደሆነና ምን ማለት እንዳለባት በለቅሶ ትጠይቃታለች። ኤሊፍም እውነቱን እንዳትናገር፣ ኤሊፍና ልጇ ከዓመታት በፊት እንደጠፉ የት እንዳሉ ማንም እንዳያውቅ እንድትነግረው ትነግራታለች። በምንም ታምር ወደ ልጇ እንዲቀርብ እንዳታደርገው ታስጠነቅቃታለች። ከዚህ በኋላ ዳምላ ወደ አድናን ተመልሳ በመቀመጥ አዲስ ታሪክ ትፈጥራለች። ዘይነብ የሷ ልጅ ሳትሆን የኤሊፍ ልጅ እንደሆነችና ኤሊፍ ደግሞ የሷ እህት እንደሆነች ልትነግረው ትሞክራለች። አድናን ግን ይህ ውሸት በቀላሉ የሚያምን አይመስልም። ዳምላ አድናን እውነቱን እንዳያውቅ ለማድረግ በጣም አደገኛ ውሸት ትፈጥራለች። ለዘይነብ ያላትን ፍቅር ለመደበቅ ስትል ኤሊፍ የሷ እህት እንደሆነችና ልጇን ስትወልድ ለመግደል እንደሞከረች ትዋሻለች። በዚህ ምክንያት ኤሊፍ ታስራ እንደነበረና ሕፃኗ ወደ ሕፃናት ማሳደጊያ እንደተወሰደች ከዚያም በኋላ ምንም እንደማይታወቅ ለአድናን ትነግረዋለች። በሌላ በኩል ኤሊፍ
ራሷን ጉኔሽ ብላ በመጥራት ከዘይነብ ጋር ያላትን ግንኙነት ታጠናክራለች። ዘይነብ የህይወት ታሪኳን እንድትነግራትና እሷን በስነ ጽሑፍ መልክ እንደምትጽፍላት በማሳመን ስልኳን ትቀበላታለች። ዘይነብ ግን አሁንም አጠገቧ ያለችው እውነተኛ እናቷ መሆኗን አላወቀችም። ሐሰን ዘይነብ በክፍሏ አለመኖሯን ሲያውቅ በቁጣ ተሞልቶ ወደ ዩኒቨርሲቲ ይሄዳል። ዘይነብን በኃይል እየጎተተ ሊወስዳት ሲሞክር ትልቅ ግርግር ይፈጠራል። ይህኔ ዳምላና አድናን በቦታው ይደርሳሉ። ሐሰን አድናንን ከዳምላ ጋር ሲያዩ ይበልጥ ይቆጣል። በዚህ ሰዓት የዩኒቨርሲቲው የጥበቃ ሰራተኞች ጣልቃ ገብተው ሐሰንን ይከላከላሉ። ኤሊፍ ይህንን ሁሉ ትዕይንት በሩቅ ሆና በጭንቀት ትከታተላለች። ዳምላ ዘይነብን ለአድናን ታስተዋውቀዋለች። አድናን ግን ዘይነብ ልጁ መሆኗን ሳያውቅ የዳምላ ልጅ እንደሆነች አምኖ ያጽናናታል። ዘይነብ በጓደኞቿ ፊት በደረሰባት ውርደት አዝና እያለቀሰች ስትሄድ መርት ሊያረጋጋት ይከተላታል። ኤሊፍ ጃንዙ ቤት ተመልሳ ዳምላ ዘይነብን ለአድናን ማስተዋወቋን ስታውቅ በጣም ትቆጣለች። ዳምላ የሰራችውን ስህተት እንደምታስተካክልም ትዝታለች። ይሄኔ ጃንሱ ለአድናን ደውላ የሰጠው አድራሻ ስህተት ነበረ፣ የተረዳኸው ነገር ልክ አይደለም በማለት እውነቱን ለማድበስበስ ትሞክራለች። በሌላ በኩል ዳምላና ዘይነብ ወደ ቤት ሲመለሱ ሐሰን በቁጣ ይቀበላቸዋል። ዳምላ ግን በዚህ ጊዜ አልፈራችውም። ብትመታኝም ወይም ብትገለኝም ዘይነብ ትምህርቷን ትቀጥላለች ስትል ትጋፈጠዋለች። ካልተስማማ ግን ዘይነብን ዳግመኛ እንዳያት እንደምታደርገው በማስፈራራት ታሸንፈዋለች። በሌላ በኩል ቼቲን ኤሊፍን በማስፈራራት ከዘይነብ ጋር ወደ ቆጵሮስ እንድትሄድና ዳግመኛ ወደ ኢስታንቡል እንዳትመለስ ያዛታል። ከተመለሱ ግን እንደሚገላቸውም ይዘታል። ቼቲን በዩኒቨርሲቲው በኩል ዘይነብ ለትምህርት ጉዳይ እንደምትሄድ አስመስሎ ስላዘጋጀው ዘይነብን በጉጉት ጉዟን ትጀምራለች። አድናን ከባልደረባው ቶልጋ ጋር በመሆን ስለ ኤሊፍ የደረሰበትን መረጃ ያጣራል። ኤሊፍ ልጇን ለመግደል በመሞከሯ 9 ዓመት በእስር ቤት ውስጥ ደግሞ ሌላ ሰው በመግባቷ ተጨማሪ ዓመታት ታስራ እንደነበረ ያውቃል። እዚህ ጋር ያወቀው የኤሊፍ ልጅ በጉዲፈቻ የተወሰደችው በጣም ፈጣን በሆነ መንገድ መሆኑ ነው። ይህኔ ቶልጋም ይህችን ልጅ በጉዲፈቻ የወሰደችው ዳምላ ሳትሆን አትቀርም የሚል መላምት ያቀርባል። ምክንያቱም የዳምላ ልጅ ዘይነብ 18 ዓመቷ ሲሆን ይህም ከኤሊፍ ልጅ እድሜ ጋር እኩል ስለነበረ ነው። ከዚህ በኋላ አድናን እውነቱን ለማረጋገጥ ዳምላ ያለችበትን አድራሻ ሲያጣራ ዘይነብን ለመሸኘት አውሮፕላን ማረፊያ መሆኗን ይሰማል። በከፍተኛ ፍጥነትም ወደዛ ያመራል። በተመሳሳይ ሰዓት ኤሊፍም በአውሮፕላን ማረፊያው ትገኛለች። ቼቲን ደውሎ አውሮፕላኑ ስትገባ ስልኳን እንድትሰብረውና ዳግመኛ እንዳትመለስ ያስጠነቅቃታል። ከዚህ በኋላ አድናን አውሮፕላን ማረፊያው ደርሶ ዳምላን ያገኛታል። ዳምላ አድናን በዚህ ቦታ ስታየው በጣም ትደነግጣለች። ኤሊፍም አድናን ወደ ዳምላ ሲጠጋ ትመለከታለች። አድናን አሁን ዳምላን የሚጠይቃት ጥያቄ የሁሉንም ሰው ሕይወት የሚቀይር ይሆናል። አድናንም ልጄን ወደ ልትወስጃት ነው ሁሉንም ነገር አውቄያለሁ ሲላት ዳምላ በደረሰባት ከፍተኛ የስነ ልቦና ጫና ምክንያት ራሷን ስታ ትወድቃለች። ዘይነብን በሁኔታው ደንግጣ ወደ እናቷ ትሮጣለች። አድናን ዳምላን አንስቶ በፍጥነት ወደ ሆስፒታል ይወስዳታል። ዳምላ ከነቃች በኋላ አድናን ዘይነብን ከተገቢ ውጪ በሆነ ምክንያት ከክፍሉ እንድትወጣ ያደርጋታል። ዳምላ አሁንም ውሸቷን ለመቀጠል ትሞክራለች። የዘይነብ አባት እሷ ሳትወልድ በፊት እንደሞተ ትነግረዋለች። አድናን ግን በፍጹም አላመናት። ዘይነብ ልጁ መሆኗን በልበ ሙሉነት ይነግራታል። ኤሊፍ ደግሞ ይህንን ሁሉ ንግግር ከበሩ ጀርባ ሆና በስውር ትሰማለች። ይሄኔ ዘይነብ እናቷና አድናን ያላቸው ግንኙነት ከስራ ያለፈ መስሎ ይታያታል። ዳምላ ግን ሁኔታውን ለማድበስበስ ትሞክራለች። ወደ ቤት ሲመለሱ ሐሰን ዘይነብን ያለ ፈቃዱ ወደ ውጪ ልትልካት በመሞከሯ ዳምላ ላይ ይጮህባታል። ዘይነብም አያቷን ለማረጋጋት አልሄድኩም፣ ትዕዛዝህን አከብራለሁ ትላለች። ዳምላ አባቷ ሐሰንን ፊት ለፊት ትጋፈጠዋለች። እህቷ ኤሊፍ በፈጸመችው ስህተት ምክንያት ዘይነብና እሷን ሁልጊዜ በበደለኝነት ስሜት እንዲኖሩ ማድረጉ እንደሚያበቃ ትነግረዋለች። ፍቅር በሌለበትና ለማንም በማይመች ቦታ መኖር አንችልም በማለትም በቃይ ማለቷን ታሳውቀዋለች። በማግስቱ ዘይነብ ወደ ዩኒቨርሲቲ ለመሄድ ከቤት ስትወጣ አድናንን በሩ ላይ ይጠብቃታል። የረሳችውን ቦርሳዋ ሊሰጣት እንደመጣ ቢነግራትም ዋናው ዓላማው ግን ወደ ልጁ መቅረብ ነበረ። ወደ ዩኒቨርሲቲ በመኪና ሊያደርሳት እንደሚፈልግም ይነግራታል። አድናን ዘይነብን ወደ ዩኒቨርሲቲ እያደረሳት እያለ ከእናቱ ከኑድረት የድንገተኛ ስልክ ጥሪ ደርሰዋል። ባለቤቱ ኦዝለም አድናን እየከዳት እንደሆነ በማሰብ በጭቅጭቅ ቤቱን ጥላ መሄዷንና ልጃቸው አሊያ በጣም እያለቀሰች እንደሆነ ትነግረዋለች። አድናን ዘይነብን እርዳታ ይጠይቃል። ዘይነብም ትምህርቷን ትታ አሊያን ለማረጋጋት አብራ ወደ ቤቱ ትሄዳለች። ዘይነብ አድናን ቤት ደርሳ አሊያን ስታገኛት ወዲያውኑ ተግባብተው መጫወት ይጀምራል። ይሄኔ ኑድረት ዘይነብ ልጁ መሆኗን እንዴት እርግጠኛ እንደሆነ ስትጠይቀው በልቡ እንደሚሰማው በቅርቡ በምርመራ እንደሚያረጋግጥ ይነግራል። በሌላ በኩል ዳምላ ኤሊፍን አግኝታ ዘይነብን ይዛ ለመጥፋት በመሞከሯ ትወቅሳታለች። ኤሊፍ ግን ይህንን ያደረገችው ቼቲን ሊገላ ስለዛተ እንደሆነና ሽጉጥ እንደደቀነባት ትነግራታለች። ዳምላ መጀመሪያ ላይ ባታምናትም ኤሊፍ ግን ሀብታሞች ስማቸውን ለመጠበቅ ሲሉ ማንንም ከመግደል አይመለሱም በማለት ታስረዳታለች። በዚህ ሰዓት ዘይነብ ለዳምላ ደውላ አድናን ቤት መሆኗን ትነግራታለች። ዳምላም በጣም ደንግጣ አድራሻውን ተቀብላ ወደዛ ትሄዳለች። አድናን ቤት ደርሳ ዘይነብን ይዛ ስትወጣ ቼቲን በሩቅ ሆኖ ይመለከታቸዋል።
ኦዝለም ቀደም ሲል አድናንን ስትከታተል ዳምላን ከአድናን ጋር በፎቶ ስላየቻት ቼቲንም ዳምላን ወዲያውኑ ይለያታል። ምን እየተካሄደ እንደሆነ ለማወቅም ይከተላቸዋል። ዳምላና ዘይነብ ወደ ቤታቸው ሲመለሱ ኤሊፍ በሩ ላይ ተጠብቃቸዋለች። ኤሊፍ ዘይነብን ለማቀፍና ሰላም ለማለት ስትሞክር በድንገት የቼቲን መኪና እዛው ይቆማል። ቼቲንም ከመኪናው ይወርዳል። ይሄኔ ዘይነብ ኤሊፍና ቼቲን አሁን በድንገት ፊት ለፊት ይገናኛሉ። ቼቲን ኤሊፍን እዛው በማግኘቱና ከዳምላ ጋር ያላትን ግንኙነት ሲያይ ሚስጥሩ ሊጋለጥ እንደሆነ ይገባዋል። ቼቲን በከፍተኛ ቁጣ ኤሊፍን ይጋፈጣል። ልጇ ዘይነብን ወደ አድናን ቤት በመላክ ቤተሰቡን ለማፍረስ እያሴረች እንደሆነ ይከሳታል። ዳምላንም ልጄን ከሷ ጋር በማሴር ልታጠምጁ ሞክረሻል በማለት ይዘልፋታል። ቼቲን ሁለቱንም እንዲህ ሲል ያስጠነቅቃቸዋል። ከአድናን ህይወት በፍጥነት እንዲወጡ ካልሆነ ግን ዳግመኛ መወለዳቸውን የሚያስጠላ ቅጣት እንደሚቀጣቸው ይዝታል። ኤሊፍንም ልጇን ይዛ እንድትጠፋ አለበለዚያ በራሱ መንገድ እንደሚያጠፋቸው ይነግራታል። ኤሊፍ ግን በድፍረት ትጋፈጠዋለች። ይሄኔ ዳምላ ቼቲን በዘይነብ ላይ ጉዳት ያደርሳል ብላ በጣም ትሰጋለች። ኤሊፍ ግን ልጄን ለመምካት ቢሞክር እገለዋለሁ ስትል ትዝታለች። ዳምላ ኤሊፍ ዳግመኛ ወደ እስር ቤት እንድትመለስ ስለማትፈልግ ለአድናን ደውላ እውነቱን እንድታሳውቀውና እሱ መፍትሄ እንዲሰጥ ትለምናታለች። ኤሊፍ ግን የአድናንን እርዳታ እንደማትፈልግና ልጇን በራሷ እንደምትጠብቅ በቁርጠኝነት ትናገራለች። አድናን ልጇ ላይ እናቷ ኦዝለምን ናፍቃት ስታለቅስ በማየቱ ኦዝለምን ወደ ቤት ለመመለስ ወደ አባቷ ቤት ይሄዳል። የኦዝለም አባት አድናን ልጁን እየከዳት እንደሆነ ይጠይቀዋል። አድናን ይሄ ውሸት እንደሆነና የፍቺው ጉዳይ በሱና በሚስቱ መካከል ያለ የግል ሚስጥር መሆኑን ማንም ጣልቃ እንዲገባ እንደማይፈልግ በግልጽ ይነግረዋል። በሌላ በኩል መርት በክፍል ውስጥ ዘይነብን ለማነጋገር ሲሞክር መምህሩ ሁለቱንም ከክፍል ያስወጣቸዋል። ዘይነብ በህይወቷ ለመጀመሪያ ጊዜ ከክፍል በመባረሯ በመርት ላይ ትቆጣለች። መርት ግን አንቺ ከክፍል ስትባረር የመጀመሪያሽ ነኝ፣ እኔ ግን ለመጀመሪያ ጊዜ ፍቅር የያዘኝ በአንቺ ምክንያት ነው በማለት ስሜቱን ይገልጽላታል። ይሄኔ ዘይነብም በድንጋጤ ጥላው ትሄዳለች። በዚህ ሰዓት ኤሊፍ ዘይነብን ዩኒቨርሲቲ ደጃፍ ላይ ታገኛታለች። በውስጥ እውነቱን ለመናገር በጣም ተጨንቃለች። ዘይነብ አንድ ትልቅ ሚስጥር ልትነግራት እንደፈለገች ትረዳለች። ኤሊፍ በሐሳቧ ዳምላ እናትሽ አይደለችም እኔ ነኝ እናትሽ ብላ ስትናገር ብትገምትም ወደ እውነታው ስትመለስ ግን ለጊዜ እውነቱን ለመደበቅ ትወስናለች። ለዘይነብ የምትነግራት ነገር ግን የሁሉም ሰው ግንኙነት የሚቀየር ይሆናል። ዳምላ በቼቲን ዛቻ ምክንያት ተጨንቃ ለአድናን ደውላ እንድታገኘው ትጠይቀዋለች። ኤሊፍ በምትሰራበት ምግብ ቤት ተገናኝተው ዳምላ ሁሉንም እውነት ትነግረዋለች። ዘይነብ የሱ ልጅ መሆኗንም ታረጋግጥለት። ኤሊፍም ይህንን ንግግር ተደብቃ ሰምታ አድናን በማወቁ ብትበሳጭም እውነቱ ግን ከእንግዲህ ሊደበቅ አልቻለም። ከዚህ በኋላ ኦዝለም በልጇ በአሊያ ላይ ስታደርስ የነበረው ግፍ ይገለጣል። አሊያን ታንገላታት፣ እንቅልፍ የሚያስተኛ ኪኒን ትሰጣትና ጸጉሯን ትቆርጥ እንደነበረ ይታወቃል። እንዲሁም ራሷን አግታ የኤሊፍን ወንድም በጠለፋ ወንጀል ከሳ ነበረ። በመጨረሻ አድናን ከቤተሰቦቿ ጋር ተስማምቶ ወደ ስነ ልቦና አእምሮ ሕክምና ማዕከል እንድትገባ ያደርጋታል። በሌላ በኩል ንድረት ጃንሱ ከቼቲን ማርገዟን ስታውቅ ቼቲን ባይቀበለውም ጃንሱ አብራቸው በቤት ውስጥ እንድትኖር ትወስናለች። ዘይነብ ኤሊፍ የታሰረችው ልጇን ለመግደል በመሞከሯ እንደሆነ ስትሰማ በጣም ደንግጣ ልጅሽ የታለች ብላ ስትጠይቃት ኤሊፍ በለቅሶና በጭንቀት ልጅ አንቺ ነሽ በማለት እውነቱን ትነግራታለች። ዘይነብ መጀመሪያ ላይ ብትደነግጥም ውሸት በበዛበት ህይወት ውስጥ እውነተኛ እናቷን በማግኘቷ ስሜቷ ይነካል። በሌላ በኩል ሐሰን ቼቲን ልጆቹን ሲያሰቃይ እንደነበረ ሲረዳ በቁጣ ተሞልቶ ቼቲንን ይወገዋል። ሐሰን በሰራው ጥፋት ቢታሰርም ለኤሊፍ የነበረው ጥላቻ ወደ ጸጸት ተቀይሯል። ከዚህ በኋላ አሊ ኦስማን ሐሰንን እስር ቤት ሄዶ ከጠየቀው በኋላ ኤሊፍን ለማግባት ይጠይቀዋል። ሐሰንን በደስታ ይፈነድቃል። በሌላ በኩል ዘይነብ ወደ ኤሊፍ በመሄድ አብራቸው እንድትኖር ትጠይቃታለች። ዘይነብ አሁን ሁለት እናቶችና እውነተኛ አባት አላት። ቤተሰቡ ከረጅም ዓመታት መከራ በኋላ ፍቅርና ሰላም በሰፈነበት ሁኔታ አንድ ላይ መኖር ይጀምራል። ዘይነብ ምንም እንኳን ዳምላን እንደ እናት ብትወዳትም ከኤሊፍ ጋር ያላትን ግንኙነትም ለማደስ ወስና አብረን ከሆነን ሁሉም ችግር በጊዜ ሂደት እንረሳዋለን በማለት ለኤሊፍ ተስፋ ትሰጣታለች። ኤሊፍም ወደ ቤቷ ተመልሳ ከቤተሰቦቿ ጋር ትቀላቀላለች። ከዚህ በኋላ አሊ ኦስማን እና የኤሊፍ ቤተሰቦች በጭንቀት መልሷን ሲጠባበቁ ኤሊፍ በደስታ ተስማምታ የጋብቻ ቀለበቱን ታደርጋለች። በዚህ ቅጽበት ኤሊፍ ለዘይነብ ዛሬ በህይወቴ ካሳለፍኳቸው ቀናቶች ሁሉ ደስተኛው ቀን ምክንያቱም በመወዳቸው ቤተሰቦቼ መካከል ነኝ ትላታለች። ይሄኔ ዘይነብ ለመጀመሪያ ጊዜ ኤሊፍን እማዬ ብላ ስትጠራት የኤሊፍ ደስታ ወሰን አልነበረውም። ዳምላም ይህንን ሁኔታ ስትመለከት ከብዙ መከራና ስቃይ በኋላ እውነተኛ ሰላምና ደስታ በቤታቸው በመስፈኑ በጣም ትደሰታለች። ታሪኩም ሁሉም ቤተሰቦች በአንድነት በፍቅር ሲኖሩ በደስታ ይጠናቀቃል። ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እያመሰገንኩኝ ስክሪፕቱን የጻፈችው ሜሪ ስትሆን በድምጽ ተርኬ ያቀረብኩላችሁ እኔ ድርሹ ነኝ። ኤዲቲንጉ ደግሞ በቡድናችን ተሰርቷል። ከተመቻችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።